ኢትዮጵያ ውስጥ ሰውኝ ከመፈጠር አሜሪካን ሄጄ ጅንስ ሆኜ መፈጠር ይሻለኛል አይልም። ጓደኛው ቀበል አረጓ ሳልባጅ ሆነ ትመጣታለህ። ሳልባጅ ሆና የምትመጣው ከፎቅ የተወረወረችው እህት ነች። ሳልባጅ ሆና የምትመጣው ሴትነቷን በግድ የተገፈፈችው ሚስት ነች። ገሬ ልጆች አትሸበሩ፣ ቅጥሯን የነካ ከሷ ጋር ሳይሆን እሱ ነው ጥሉ። ኢትዮጵያ ማለት የተስፋ ምድር ከጠማማ ጋር የማትወዳጅ። ኢትዮጵያ ማለት የተስፋ ምድር ከጠማማ ጋር የማትወዳጅ ጽዩፈ ጣዖት ለአንድ እግዚአብሔር ሰጋጅ። ይህ ነው ሕያው ቃል። የአገሬ ልጆች አትሸበሩ፣ ቅጥሯን የነካ ከሷ ጋር ሳይሆን እሱ ነው ጥሉ። በቀን ገዳይ በዘመን ሚዛን ታግሎ የጣለ በዘመን ሚዛን ይውጣ አደባባይ የነካ ልብሷን። ምን አሉ አበው? ምን አሉ ስላንቺ አበው? ምን አሉ? ይህ ነው ሕያው ቃል። የአገሬ ልጆች አትሸበሩ፣ ቅጥሯን የነካ ከሷ ጋር ሳይሆን ከሱ ነው ጥሉ። ታግሎ የጣለ በዘመን ሚዛን ይውጣ አደባባይ የነካ ልብሷን። ስንቱን አይተናል ተው ታሪክ ሲተፋው። ሞቶ ሲቀበር ክፋት ሲንቀው። ምን አሉ አበው? እሷ ግን ዛሬም ዘላለም ኗሪ፣ እንኳን በምድር በሰማይ ኗሪ። ያ ቀን ይመጣል፣ ያልፋል ህመሙ። እስከዛው ድረስ ባላችሁበት ጸንታችሁ ቁሙ። ጸጥ ሲል ባህር የምናዜመው ይህ ነው ቅኝቱ። ወሮ ሸባዬ ኮንዶሚኒየም ነው የሚደርሰው አይደል? አንዱ ከድህነት የመውጫ 5 መንገዶች የሚል መጽሐፍ አሳተመላ። ገለጥ ስታረገው ከድህነት የመውጫ 5 መንገዶች፣ አንደኛ በሞያሌ በኩል ኬንያ፣ ሁለተኛ በመተማ በኩል ሱዳን፣ ሶስተኛ በቦሌ በኩል አረብ ሀገር፣ አራተኛ
ዲቪ ሞልተ አሜሪካ መሄድ ትላለች። አምስተኛዋ ነች ጉደኛ። አምስተኛ እንደዚህ አይነት ሐሳብ ያለው መጽሐፍ ማሳተም ትላለች። ቸበቸበላ። ከዛ ሁለት ወጣቶች እቺን መጽሐፍ አንብበው ቡና እየጠጡ ይወያዩላል። አንደኛው እኔ እዚህ ኢትዮጵያ ውስጥ ሰው ሆኜ ከምፈጠር አሜሪካን ሄጄ ጅንስ ሆኜ ብፈጠር ይሻለኛል አይልም። ጓደኛው ቀበል አረጓ። ሰልባጅ ሆነ ትመጣታለህ። ሰልባጅ ሆኖ የሚመጣው የባህር ዕቃ ውስጥ የቀረው ወንድምህ ነው። ሰልባጅ ሆኖ የሚመጣው የበረሃ ምግብ የሆነው ጓደኛ ነው። ሰልባጅ ሆና የምትመጣው ከፎቅ የተወረወረችው እህት ነች። ሰልባጅ ሆና የምትመጣው ሴትነቷን በግድ የተገፈፈችው ሚስት ነች። ሻምበል ይህንን አላሰበም። ልጁን በድግስ ይልካት። የእነዚህ ተወካዮች እኮ እንደ ሻምበልና እንደ መንፈስ አይነቶች ናቸው። ሻምበልና እንደ ሻምበል ያለ ካድሬና ጅብ አንድ ናቸው። ሁለቱም ሆድ ብቻ ነው ያላቸው። ህሊናቸውን ረስተውታል። እንደዚህ አይነቱን ሰዎች መንገድ ላይ ቆም አድርገህ ከዝሆንና ከአንበሳ የትኛው ነው ኃይለኛ ብትላቸው ከሁሉም አሳሙ ልጭልጭ ነው ይለዋል። ይህንን ጨዋታ በራሱ በመንፈስ ጨዋታ ከፍ አድርጌ እነግርሃለሁ። አንዱ የማማልጣይስ ጠጅን እየቀመቀመ ለመንፈስሻ ጨዋታ ያጫውቷል። ይህን ሰው እያየኸው በያኔው ጊዜ የወረዳ ህዝብ ግንኙነት ነበር ይለዋል። እሬች ህዝብ ግንኙነት ደስ አትልም? ህዝቡን እኮ ረስተውታል፣ አያውቁትም። ከማን ጋር ነው የሚያገናኙት? ብቻ ጨዋታውን ይቀጥልለታል። አየው የህዝብ ግንኙነት ነበር። ካድሬ ሆኖ ነው በ6 ወር ውስጥ ፎቅና ዘመናዊ መኪና የገዛው አይለውም። መንፈስሻ 6 ወር ሙሉ 6 ወር ለፎቅና ለመኪና አመላለሱት በለኝ እንጂ ጨከኑበት። አትረይም እንዴ ያለች። ከዛ መለስ አርጋ ምን ብትል ጥሩ ነው። ለነገሩ አሁን ቢሆን ባዶ መሬትና መብራቱ አንተ አስሬ መብራቱ አትጥራ፣ ስሜን አትጥራ። አፍን ዝጋና ጉጥም ጻፍ። እንዴት ነው መጽፈው? ለምንድን ነው መጽፈው? እንዴት ግጥም ዝም ተብሎ ይጻፋል? የት ነው መጽፈው? ይሄው ለመብራቱ ፋይል አይደል እንዴ? ፍሎሮሰንት አለ አይደል እንዴ? ከፈለኩም ለቤቱ መብራት ላመጣልህ ይችላል። ሰለሞን ለሌላ ንግግር ውስጥ አንግባ። ቆይ ለማን ነው የምታታለል? ለሁል ጊዜ ጉጥም ወጠረኝ፣ ጉጥም ፈላብኝ፣ ጉጥም ወጣብኝ፣ ጉጥም አጫጭሮ ብረኝ እያልከ አይደል እንዴ ወደ ቤት የምትገባ? ታዲያ ለእኔ ሲሆን ነው እንዴ አስቤቦት ምናምን የምትል? ደግሞ እኮ ጓደኞቹ ዳዊትና ሞላኩ ለቆን ተገናኝተን ሰሞኑን ጭምር በደንብ ነግሮኛል። ለውድድር አድርገው አንተ አንደኛ ነው የምትወጣው። እነሱም እኮ ይችላሉ። ለምን እነሱን ጻፉልኝ አትላቸውም ነበር? ዋይ እነሱ እንዳንተ አማተር የቲያትር ይሰራል እንዴ? ግን እኮ መብራቱ ግጥም ውስጣዊ ስሜትን ፈንቅሎ ከሰማያት ወርዶ አንተ ሰማይ ገደል አትበለዚህ ሸንተረር ጋራ ምናምን ጫካ ትላለህ እንዴ? ጻፈቃ ዝም ብለህ አሁን መጻፍ አልችልም። በቃ ሙዴ ጥሩ አይደለም። ምንድነው ሙዴ? በቃ ሙዴ ጥሩ አይደለም። ሰለሞን ለኔ ላንተ በጣም እወድሃለሁ። ለወንድሜ ነው ማይ ከተናደድኩ ደግሞ እንጣላለን። ስለዚህ በቃ ጻፍ አልኩ ጻፍ። ደግሞ ዛሬ ለቆኑ ሮብ አይደል እንዴ? ሮብ ለጉጥሙ ታፈልቃለህ ብለዋል እኮ ጓደኞቼ። መብራቱ ተረዳኝ እንጂ ሙዴ ጥሩ አይደለም። ግጥም ዝም ተብሎ የሚጋገር ቂጣ አይደለም። አንተ ዝም ብለህ ለፎላ አስፋት ቂጣን ባሻ እንጀራ ጥውሎ አትበል። በቃ ጻፍ አልኩ አለና ለኔ ሁሉ ላያያዝ እንዲያመቸው መሳሪያውን ወደ እኔ አድርጎት ነካካው። ፈራው፣ በጣም ፈራው። ከሩቅ ሰዎች ቢያልፉም የኔና የመብራቱን ጓደኝነት ስለሚያውቁ የተጠጋን የለም። ሰዓቱም እየሄደ ነው። የሰውን የተደበቀ ጸባይ ማወቅ እጅግ ይከብዳል። ብዙ ነገር አሰብኩ፣ አወጣው፣ አወረድኩ። ከፊቴ ብዙ ነገር ይጠብቀኛል። አሳን መብላት በበልሃት ይባል የለ? እሺ
ምን ልጻፍ? ዋይ አንተ ታውቅ የለ እንደ ዝም ብለህ ግጥም ጻፍ። እሺ ቢያንስ ትንሽ አይዲያ ስጠኝ። ዋይ ምንድን ነው አይዳ? አይዳ ምንድን ነው? አሁን ላልከው በቃ አሁን ላልከው ነገር አይዲያ ስጠኝ። አሁን ላልከው ነገር ለሚገዛ ከሆነ ተዚያ ሱቅ ገዝተህ ትመጣለህ። ፍራንክ ልስጥህ? አዎ ብዬው በዛው ልሂድ። ነገ ደግሞ የበለጠ ነገሩ የጠበቀ ይሆናል። ወደ ሱቅ የሚሄድ መስዬ ስሰወርበት ቢተኩስስ? ማለት እስቲ መብሬ ትንሽ ሐሳብ ስጠኝ። ዋይ ሌት አምጥቼ ነው ሐሳብ የምሰጥህ። በቃ ሰለሞን እኔን እንዳየኋት ለሰዓታኝ ወደድኳት። ለወሌ በዚህ ስታልፍ ለኔ አያታለሁ ሰዓት ታየኝም፣ ለኔ ወዳታለሁ ሰዓት ወደኝም፣ ለኔ አስባታለሁ ሰዓት አስበኝም። በቃ አገጣጥምና ጻፍ ዝም ብለህ። ተበሳጭ ግጥም በትእዛዝ እንዴት ነው ማገጣጥሙ? ሳላስበው ጮኩ። መሳሪያውን ወደ እኔ ደግኑ። ዋይ ጻፍ ብያለሁ ጻፍ። እንደፈለከው ጎጣጥሙ። ለዚህ ለመሳሪያ ፎቶቼ ገጣጥሜ ላሳየህ እንዴ? በጣም የምወደው ጓደኛዬ አናዱኛል። ሊረዳኝ ባለመቻሉን በሽቄያለሁ። ከቦርሳዬ ወረቀትና እስክሪብቶ ሳወጣ አይኖቹ ፈጠጡ። ነጭ ወረቀት ላይ የሆነ ነገር ሰፍሮ ለማየት ነክቶም የተጻፈውን ነገር ለሶስና እስኪሰጣት መጓጓቱ ፊቱ ላይ ያስታውቃል። እኔ ደግሞ በበኩሌ ነክቶ ዳዊትና መላኩን በዓለም ምርጥ የተባሉ ስድቦችን እስክሰድባቸው ቸኩያለሁ። ሐሳቤ በመጻፍና ባለመጻፍ መሃል ይዋልላል። ለመሮጥ በድጋሚ አስቤ ቢተኩስ ብዬ ፈራሁ። ባይተኩስም ነገ ከነገ ወዲያ የሚፈጠረውን አስብ። እምቢ እንዳለ ደግሞ የማይቻል ነገር ሆኗል። ልቡም ለግጥሙ ቆሟል። ያለኝ አማራጭ መጻፍ ነው። ግጥምን ከውስጥ ሳይወጣ እንደ ቡሄ ዳቦ እንደ ገበያ ሽልጦ መጠፍጠፍ። እኔ ወድሻለሁ አንቺ አትወጂኝም፣ እኔ አይሻለሁ አንቺ አታይኝም፣ እኔ አስብሻለሁ አንቺ አታስቢኝም። አሁን እንድትወጂኝ መላ ፈጥሬያለሁ፣ አንቺ ባለፍሽ ቁጥር ጥይት ተኩሳለሁ። ልቀጣ ልታስር ልክፈል ኪሳራውን፣ ከፈለግሽም ልስጥሽ ክላሽ አንድ ሁለቱን። ስወድሽ ውደጂኝ ሳልሞት በፍቅርሽ፣ ያንቺ ልሁንና ልታዘዝልሽ። አነበብኩለት። እዋይ ሶሎሞን በጣም ጽቡቅ ነው፣ ግን ለጥይቱ ልስጥሽ ክላሹም ልስጥሽ ስላት ያው ይገባታል አይደል? የሞቼም የህዝብ ንብረት አልሰጣትም። ያው መቼም ለደስታ ነው የሚፈጥርላት። አዎ በቃ ደስ ይላታል። ደስ አትሰጣትም ግን ደስ ይላታል። ሐሳብን ዋይ ሙነካ ሶሎሞን በጣም እንጂ ለደስታ የሚፈጥርበት። እንደ ሀገር ቢወደኝ ነው ለኔ ሰልፍ ጥይት የሚተኩሰው፣ ለመሳሪያስ የሚሰጠኝ እንዴት ቢወደኝ ብላ በጣም ደስ ይላታል። አዎ ደስ ይላታል። መሳሪያውን እያየው መለስኩለት። ለመሄድ በጣም ቸኩያለሁ። ዋይ ሶሎሞን እባክህ ለኩላሹና ለጥይቱ ለሚያስደስታት ሆነ ለሌላም ነገር ልተኩስልሽ ልስጥሽ ብለህ ድጋሚ ጻፍላት። ሞቼም የፍቅር ስለሆነ ለእውነት እንደማትወስድ ይገባታል። ለእኔስ ለምን ብዬ ለህዝብ ንብረት ይሰጣታለሁ? ትቀራለች እንጂ። እሺ ይኸው እንካ ዙ 23 ይምጣ፣ ታንክ ይጨመርልሽ፣ እንደ ክብረ በዓል መድፍ ይተኮስልሽ። የሁሉ ነገር ላንቺ ነው። ሶስና ነይልኝ፣ እኔ መሞቴ ነው። አነበብኩለት። አንገቴን አቅፎ ሳመኝ። ዋይ ሶሎሞን አየለች ለምታክል አጭር ነገር ተጣልተን ነበር። ክላሹን ወደ መሬት አስቀምጦ ደገመና ሳመኝ። በቃ ነገ ለመንጎዶ ስታልፍ ለጫማ ጠራጊው ልጅ ጦርቼ ለመብራቱን የሰጠሽ በላት እየሰጠዋለሁ። ነጎዶ ሞልሷን ታይና ሌላ መልሱ ትጽፋለህ። እሺ አልኩት። በውስጤ እየተናደድኩ እልህ ተናንቆኛል። በልቻው አሁን ወደ ቤት ልሂድ። ሶሎሞን በፍጹም አትሄድም። ለምን? ምን ማለት ነው? አሁን እኮ መሽቷል። ሶሎሞን ጎብተኛል፣ ግን ለዚህ ሰው ቶክቼም ቢሆን ቤት ድረስ ሸኛለሁ እንጂ ሊህን የመሰሉ ግጥም ይጽፈማ በሱ ሳትጠጣ አትሄድም። ባክል ሂድማ እየታስባለች። ዋይ አያስቡም። አንተ በሰው የምበጠብጠው እኮ እንደ ሌላ ቀን በሱካር መሰለህ? በማር ነው እኮ። እንደውም ሶሎሞን በሰውን እስክበጠብጥ ለነገ ለመልስም ይሆን ግጥም ጻፍላት። ሌላ ምን አልበዛም? አፈጠጥ ዋይ ለምኑ ነው የሚበዛ? ምን ትላለህ? ለነገ ግጥም ጻፍላት። በቃ አትሰማም እንዴ? አልጽፍም አልኩት ፈርጠም ብዬ። እሱም ክላሹን ከተቀመጠበት አነሳ። ትናንሽ አይኖቹን አፈጠጠብኝ። እኔም እስክሪብቶዬን አነሳውና መጻፍ ጀመርኩ። መልስሽን ሳላገኝ ሌላ ጻፍኩልሽ። ሶስዬ ሶስና እያልኩ እንዲሁ በደመ ነፍስ ምንም የማይገናኝ ነገር መለቅለቅ ጀመርኩ።
ሶሎሞን አንብበውማ አለኝ መብራቱ። ይሄ ዝም ተብሎ የሚጻፍ ነገር ጥሩ አይደለም። ስለዚህ ለምን ነገ ከመልሷ በኋላ አልጽፍም አልኩት። በመከራ ተስማማና ተለያየን። እኔም ነገሩ እያበሳጨኝ ወደ ቤት ገባው። ከዛም በኋላ ለአንድ ሳምንት ያህል በካምፑ ግቢ ማለፍ ተውኩ። 2 ጊዜ እህቱን አንዴ ደግሞ ጓደኛውን ቤት ልኮ እንዳስፈለገኝና በጣም እንደሚፈልገኝ እናቴ ነገረች። አንተ ልጅ ደግሞ ብለህ ከነዚህ ሰዎች ጋር ወዳጅነት ጀመርክ እያለች ማለቷን ከተወች ቆይታለች። መብራቱ ሰላምተኛና ጥሩ ሰው፣ ይህን ያህል ሲያስፈልግህማ ሂድና አገኘው ብላኛለች እናቴ። የሆዴን በሆዴ ይዤ እሺማ ሄዳለሁ አልኳት። እንደሚወደኝ ያውቃለሁ። ስለዚህ ትንሽ ይፈልገኝ ይቀጣልኩ ለራሴ። ከቀናት በኋላ ሂድ የሚል ስሜት ገፋፋኝ። መብራቱንም ለማየት ፈለኩ። ወረቀቱን ሰጥቷት ይሆን ለሶስና? እሷስ ምን ብላ ይሆን? ብቻ አንዳች ኃይል ገፋፍቶኝ ወደ ካምፑ በር ሄድኩ። ዋርድያው ተስፋ አዝጊ ነበር። ሰላምታ ከተለዋወጥን በኋላ መብራቱን ጠየቅኩ። ተስፋ አዝጊ አታ ሰሎሞን ለዚህ ሰፈር አልነበርክም ማለት ነው? መብራቱ እኮ ዛሬ 5ኛ ቀኑ ነው። ተለውጦ ለጅማ ለሚባል ሀገር ለቤተሰቡ ጋር ሄዷል። ለፖስታ አስቆምጦልሃል አለኝ። ፖስታውን ተቀብዬ እዛው ቀዳድጄ ማንበብ ጀመርኩ። በወረቀቱ ውስጥ ገንዘብ አለበት። ገረመኝ። ፍልጥ በሚያህለውና በተንጋደደው የእጅ ጽሑፍ የሚከተለው ተጽፏል። ወደይ በጣም ዋይ ናፊቂ ሶሎሞን በጣም ነው ለምወደህ። ለባለፈው ለተፈጠረው ነገር እንዴት እንደያዘ ትመስላለህ። ምክንያቱ ግጥም ተጻፍኮ ዲያ ለኔ ጋር አልመጣህም። ሶሎሞን ለሶስና ለወረቀቱ አልሰጠኋትም። ለሙላኩና ለዳየት ለወረቀቱ አይተው በጣም ስለሳቆ መስጠት ፈራ ተውኩት። ለሶስናም ለወረቀቱ ለሷ መጻፉን ያወቀች መስሎ ለዛ ቀን ጠዋትና በነጋታው በዚህ በኩል አላለፈችው። በቃ ሰሎሞን ለዚህ ለካምፕ ሶስና ድረሳት ሞክራለሁ። ለአምላክ ከፈቀደ ለዛ ለጅማ ሌላ ሶስና አገኝ ይሆናል። ሌላ ለምነግር ለጽጌረዳ ለህቴ አንታን ሳታገኝ ሄዶ አልቅሳ ላይ ነው አበጠለ። አንታ ሌባ ለህቴ ልቧ መልስ። ሶስናንም ለኔ ልቡ እንድትመልስ ንገራት። ከተቻለ ግማሽ መንገድ ተገናኝተን ለአንተም የህቴ ልቧ ሶስናም የኔ ልቧ ግማሽ ድንበር ተገናኝተን ልቦቻችንን እንደወስረኛ እንመላለስ። ዋይ ሞቀለዴ ነው። ይቺ የሰጦ ለትንሽ ብር ደሞዝ የወሰድኩት ዛሬ ስለሆነ ነው። ቲያትር ቤት ስትገባ ትሞልሳለህ። በጣም እወድሃለሁ። ያንተው ታላቅ ወንድም መብራቱ። ያሳለፍነውን ጊዜ የመብራቱን የዋህነት፣ ደግነት፣ ሰሞኑ የተፈጠረውን ነገር አስታወስኩና አይኔ እንባ መነጭ። ተስፋ አዝጊ የተቀመጠበትን የመብራቱን መቀመጫ እያየሁ ሀዘን ልቤን እንደሞላ ወደ ቤት ያዘገምኩ። በጣም አዝኛለሁ። ቤት እንደገባውም ከመብራቱ ጋር ያሳለፍኩትን ጊዜ ልጫጭር ከትንሿ ወንበር ላይ ተቀመጥኩና በነጭ ወረቀት ላይ ግጥም በጠመንጃ የሚል ርዕስ ከጻፍኩ በኋላ ሐሳቤን በወረቀት ላሰፈር ስል መብራቱ እኔ ነገርኩን ነገር ድራማ ወይም ቲያትር አትስራበት የሚለው አባባሉ ትዝ አለኝና መጻፌን ተውኩት። በነጋታው ተስፋ አዝጊን አግኝቼ የመብራቱን ትክክለኛ አድራሻ